ይህ ክፍል መዝሙር 15 ከቁጥር 1 እስከ 5 ስንመለከት ጻፊው ይህን ክፍል በጥያቄ ይጀምራል። በአንደኛ በኩል የእግዚአብሔርን ድንኳን ያስቀምጣል። በሌላ በኩል የእግዚአብሔርን የተቀደሰ ተራራን ያስቀምጣል። ጥያቄው እንዲህ ነው፣ አቤቱ አለና በድንኳኔ ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? ወገኖቼ ዛሬ እግዚአብሔር ድሮ በብሉይ ኪዳን ዘመን እግዚአብሔር ሰዎችን የሚገናኘው ክብሩን የሚያመጣው ራሱ የሚገለጠው በማደሪያ ድንኳን ውስጥ ነበር። ዛሬ ያ ድንኳን የለም። የዛሬ ድንኳን እኔ ነኝ። የዛሬ ድንኳን አንቺ ነሽ። ዛሬ እግዚአብሔር ለሰዎች የሚገለጠው ንጹህ በሆነ ልቦና ውስጥ ነው። እውነት ባለበት ልቦና ውስጥ ነው። ልበ ንጹሖች ብፁዓን ናቸው። ማቴዎስ 5 ቁጥር 8 ስትመለከቱ እግዚአብሔርንም ያዩታል ይላል። ልባችን ንጹህ ሊሆን ስለሚገባ ስለዚህ በዚህ ተራራ ላይ በዚህ በከበረ እግዚአብሔር በሚገኝበት ስፍራ ላይ በዚህ ቅድስና ባለበት ሰፈር ላይ ማን ያድራል እንዲሁ ማን ይኖራል ብሎ ጥያቄን ይጠይቃል። ከዛ ወረድ ብሎ ደግሞ መልስ ይመልሳል። አንደኛ በቅንነት የሚሄድ ሰው ይሄ እግዚአብሔር ክብር ያለበትን ስፍራ መቆጣጠር ይችላል። የእግዚአብሔር ክብር ባለበት ስፍራ ላይ ማደር ይችላል። የእግዚአብሔር እውነት ባለበት ስፍራ ላይ መናገር ይችላል። ይሄ ቅን የሆነ ሰው፣ ልቡ ንጹህ የሆነ ሰው፣ እግዚአብሔርን በመተማመን የሚንቀሳቀስ ሰው፣ እግዚአብሔርን አምላክ አድርጎ የሚኖር ሰው፣ ለክፋት ልቡ ውስጥ ምንም ስፍራ የሌለ ሰው፣ ኃጢአትንና በደልን ነው የሚል ሰው፣ ያ ሰው በዛ እግዚአብሔር ባለበት ክብሩ ባለበት ስፍራ ማደር ይችላል። በህልውና ውስጥ መኖር ይችላል። በመገኘቱ ውስጥ መኖር ይችላል። ልቡ ቅን የሆነ በሐሳቡ አምላኩን ብቻ የሚያስብ በልቡ ላይ የአምላኩ ነገር የሞላለት ቃሉ የሞላለት ፍቅር ያለበት ሰው ተስፋ ሁሉ እግዚአብሔር የሆነለት ሰው በዚሁ በተቀደሰ ስፍራ መኖር ይችላል። ስለዚህ ሁለተኛው ደግሞ ጽድቅን የሚያደርግ ሰው ጽድቅን የሚያደርግ ሰው ያ ሰው በዛ እግዚአብሔር ህልውና በሚገኝበት ስፍራ መኖር ይችላል። ሶስተኛ በልቡም እውነትን የሚናገር ሰው በልቡ ከሞላው ይናገራልና ልቡ ውስጥ መልካም ከሞላ በአንደበቱ መልካም ነገር ይወጣልና ሰው በሐሳቡ መልካም ነገር ካለበት አንደበቱ የሚያወራው ሰላምን፣ አንደበቱ የሚያወራው እረፍትን፣ አንደበቱ የሚያወራው መልካም ዜና ብቻ ነው። ስለዚህ እኔ እናገራለሁ በልቡም እውነትን የሚናገር ሰው የአንደበቱን ያያል፣ በአፍ የምትናገረውን ያያል። እግዚአብሔር ግን ውስጤን መመርመር ስለሚችል ልቤ ውስጥ ምን ሐሳብ እንዳለ መመርመር ስለሚችል እግዚአብሔር ምን ይላል ብትል ልቤ ውስጥ ያለውን ስለሚመረምር እውነትን እየተናገርክ ነው ውሸትን እየተናገርክ ነው የሚለውን እግዚአብሔር ይረዳል። ሶስተኛ በአንደበቱም የማይሸነግል ወንድሙን የማይዋሽ ልቡ ያለውን ክፋት በአንደበቱ ለማታለል የማይጠቀም ሸንጋይ ያልሆነ ሰው፣ ውሸታም ያልሆነ ሰው፣ አጭበርባሪ አስመሳይ ያልሆነ ሰው ያ ሰው እግዚአብሔር ክብሩ ባለበት ስፍራ ማደር ይችላል። አምስተኛ በባልንጀራው ላይ ክፋትን የማይናገር ባልንጀራውን የማያማ ጓደኛውን የማያማ ቤተ ክርስቲያኒቷን የማያማ ቤተሰብን የማያማ
እውነት ባለበት ስፍራ የሚውል ባልንጀራውን የማያማ ክፋት በልቦ የማያስብ የማይቀና ፈሪሃ እግዚአብሔር በውስጡ ያለ ዘመዶቹንም የማይሳደብ የሰውን ልጅ ሁሉ የማይሳደብ ከአንደበቱ ክፉ ቃል የማይወጣ የስድብ ቃል የማይወጣ ጨካኝ ያልሆነ አረመኔ ያልሆነ ያ ሰው በዛው በተቀደሰ ስፍራ መኖር ይችላል። ኃጢአተኛ በፊቱ የተናቀ ሰው ኃጢአትን የሚሰራውን ሰው የማይተባበር የሚገስጽ ነው ተው የሚል አቁም የሚል እግዚአብሔር የለበትም በዚህ ስፍራ የሚል ያ ሰው እግዚአብሔር የማይከብረውን ነገር የማይወድ ሰው ያ ሰው እግዚአብሔር ክብር ባለበት ስፍራ በተቀደሰ ስፍራ በዛች ተራራ በዛው እግዚአብሔር ባለበት ከፍታ ላይ መኖር እንዲሁም ማደር ይችላል። እግዚአብሔርም የሚፈሩትን የሚያከብር እግዚአብሔርን የሚፈሩትን የሚያከብር እግዚአብሔር ለሚፈሩት የሚጠነቀቅ ለጌታና ለአገልጋዮች እግዚአብሔርን ለሚፈሩ አገልጋዮች ስፍራ ያለ ሰው ለባልንጀራውም የሚምል የማይከዳ ዛሬ ችግሩ የት ነው መሰለ? ሰው ይዋሻል፣ ሰው ያጭበረብራል፣ ሰው እውነት አይናገርም፣ ውሸት በስቷል። ውሸት ካለ ደግሞ የውሸት አባት ከኋላ አለ ማለት ነው። ያን የማያደርግ ሰው በእግዚአብሔር በተቀደሰ ስፍራ ይኖራል፣ ይቀመጣል። ሌላኛው ገንዘብን በአራጣ የማያበድር ለወለድ ገንዘብ የማይሰጥ ከቻለ አበድሮ ካልቻለም ሰጥቶ በነፃ የማይቱ አራጣ አበዳሪ ያ ሰው በእግዚአብሔር ቤት ውስጥ ስፍራ የለም። በንጹህ ላይ መማለጃን የማይቀበል ጉቦኛ ያልሆነ ጉቦን የማይቀበል አንድ ስራ ለማስፈጸም ጉቦ የማይጠይቅ እግዚአብሔር የማይከብረው ነገር ስለሆነ ያን የሚያደርግ ሰው በዛ በተቀደሰ ስፍራ መኖር አይችልም። ክፍሉ እንደዛ ነው የሚለው። እነዚህን የሚያደርጉ ለዘላለም አይታወቅም። እውነትን የሚያደርጉ ክብሩን የሚያደርጉ ፍጹም የሆነውን ነገር የሚያደርጉ ጽድቅን የሚያደርጉ በፍቅር የሚኖሩ ታጋሾች የእግዚአብሔር ማንነት የሚገለጥባቸው እውነተኛ የሆኑ ሰዎች አይታወቁም።